አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ጋር አንዲት እህታችን ደግሞ ዲዩ ፎር ኮሌስትሮል ፕሊስ ምናምን ትላለች። ያለ ኮሌስትሮል መድኃኒት ነው የምትጠይቀው። ኮሌስትሮል ማለት ነው በጣም የሰነፎች በሽታ ነው። ሰነፍ የሆነ ሰው ነው በኮሌስትሮል የሚያዘው። እናንተ የሆነ እንቅስቃሴ የምታደርጉ ከሆነ አመጋገባችሁን እነዚህ አረንጓዴ ቅጠላ ቅጠሎችን የምትመገቡ ከሆነ ኮሌስትሮል በጭራሽ ወደ ሰውነታችሁ ውስጥ አይገባም። የኛ ሀገር ሰው ማለት ነው ከአመጋገባችን አንጻር ማለት ነው። እዚህ ሀገር ለምሳሌ አሁን አረብ ሀገር ውስጥ እስከ 1000 ኮሌስትሮል የሚሄድባቸው ሰዎች አሉ። ያው የአመጋገባቸው የአረብ ሀገር ታውቃላችሁ፣ በጣም ስለሚመገቡ ስብ ነገር ስለሚያበዙ ማለት ነው። ወደ 1000 ምናምን የሚደርስባቸው ሰዎች አሉ። 700 የሚደርስ አለ፣ 500 የሚደርስበት ሰው አለ። የኛ ሀገር ግን ከ400 አያልፍም። ሌላ ቢቀር የሆነ 300 ወይ 200 ምናምን ነው የሚደርሰው። ስለዚህ ያንን እኛን እንዴት አድርገን እንደምታቃጥሉ እነግራችኋለሁ። ኮሌስትሮላችሁን እንዴት አድርጋችሁ ዳውን እንደምታደርጉት ማለት ነው። እንግዲህ ቪዲዮን ከመጀመሪያ በፊት ማለት ነው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም ሰው እንዲደርስ አድርጉ። ምክንያቱም እኔ ላላ ብዬ ነው፣ ለእናንተ ብዬ ነው። እኔ አንዳንዴ ራሱ እኔ አሁን በጣም ድብርት ውስጥ ነው ያለሁት። ቪዲዮ የመስራት ፍላጎቱም ራሱ የለኝም፣ ግን በቃ ለእናንተ ስል ነው እየመጣው ቪዲዮ የምሰራው ማለት ነው። ስለዚህ ለሁሉም ሰው እንዲደርስ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። ከበተረፈ በቃ እንግዲህ ወደ ውህዱ እንገባለን። አንደኛው ማለት ነው ነጭ ሽንኩርት ነው የምትጠቀሙት። እንደዚህ 3 ሀባ ነጭ ሽንኩርት ታዘጋጁና ማለት ነው እንደዚህ 3 ሀባ ነጭ ሽንኩርት ታዘጋጁና እንደዚህ ትጨምቁታላችሁ። ቢስሚላህ ቢስሚላህ። እንደዚህ ካዘጋጃችሁ በኋላ ማለት ነው በፈለጋችሁት ነገር መጠቀም ትችላላችሁ። ከፈለጋችሁ በእርጎ፣ ከፈለጋችሁ ደግሞ በለበን መጠቀም ትችላላችሁ። ቢያንስ ጠዋትና ማታ 3 ሀባ ልትተኙ ስትሉ 3 ሀባ፣ ጠዋት ከእንቅልፋችሁ ስትነሱ 3 ሀባ። ይሸትብኛል ምናምን የምትሉ ሰዎች ደግሞ ማለት ነው ከዚያ በኋላ ጀርጅር የሚባል ቅጠል አለ አይደለ? እሱም መመገብ ትችላላችሁ። እሱም መብላት ትችላላችሁ። ሽታውን ድራሹን ነው የሚያጠፋው። ሌላው ደግሞ ቁርንፉድም እንደዚሁ ማግኘት ትችላላችሁ። ይህንን ነጭ ሽንኩርቱን ማለት ነው የመጀመሪያውን የማሳያችሁ። ይሄ ነጭ ሽንኩርቱን ወይ ከለበን ጋር ወይ ከማር ጋር ወይ ከወይራ ዘይት ጋር እንደዚህ ያማሰላችሁ ከዚያ በኋላ አንዳንድ ማንኪያ 3 ሀባ ነጭ ሽንኩርት ኮሌስትሮላችሁ ማለት ነው በአንዴ ነው የሚያወርደው። እኔን ታመሰግኑኛላችሁ። ይህንን ቪዲዮ የምታዩ ኮሌስትሮል መጠናችሁ ኦቨር የሆነባችሁ ሰዎች ይህንን ነገር ተጠቀሙ። ሁለተኛው ደግሞ ለብ ያለ ውሃ ታዘጋጃላችሁ። ለብ ያለ ውሃ ታዘጋጁና ከዚያ እንደዚህ ግማሽ ሎሚ ጠዋት ላይ በባዶ ሆዳችሁ ማለት ነው። ይኸው እንግዲህ ከዚያ በኋላ ማር ነው እንደዚህ ላይ የምትጨምሩበት። ውሃውን ግን ለብ ማድረግ አለባችሁ መጀመሪያ ማለት ነው። ከዚያ እንዲህ እያደረጋችሁ በባዶ ሆድ ከዚያ በኋላ ከ20 ደቂቃ በኋላ ነው የምትመገቡት። አረንጓዴ ቅጠላ ቅጠሎችም ማለት ነው እንደ ጀርጂራ አይነት ነገር፣ እንደ ሰባነካ አይነት ነገር፣ እንደ ጎመን ምናምን እንደዚህ አይነት ነገሮችን በኋላ ላይ ተመገቡ። ቀላል መንገድ ነው። እዚህ ጋር 3 ነጭ ሽንኩርት ተዘጋጁና ከዚያ ከዝባዲ ጋር ቀላቅላችሁ ትመገባላችሁ። ይህን ደግሞ ሎሚና ለብ ያለ ውሃ ከዚያ ማር እንዲህ እያደረጋችሁ ቢያንስ በ15 ቀን ውስጥ ለውጥ ታገኛላችሁ፣ ለውጥ ታዩበታላችሁ። እናንተ ይህን ተጠቀሙና እዚሁ ቪዲዮ ላይ ኢንሻአላህ አንቺ እዚሁ ቪዲዮ ላይ መተሽ ኮሜንት እንደምትጽፍልኝ ተስፋ አደርጋለሁ። ከዚያ በተረፈ ደግሞ አይናችሁን የሚያማችሁ ሰዎች፣ እኔ አይኔን ሲያመኝ ማለት ነው የምጠቀመው ነጭ ሽንኩርት ነው። የሚገርማችሁ ነገር በየቀን ነው እኔ ነጭ ሽንኩርት የምጠቀመው። ጠዋትና ማታ አንዳንድ ሀባ እንደዚህ ይጠቀማለሁ። ከዚያ ልክ በአንዳንድ ጊዜ ሳልጠቀም የቀረው ጊዜ ማለት ነው የሚገርማችሁ ነገር አይኔ ብዥ ይልብኛል፣ ነጭ ሽንኩርት ካልተጠቀምኩኝ ማለት ነው። እና ይህንንም አይቼበታለሁ በነጭ ሽንኩርት ማለት ነው። ስለዚህ በቃ ዴሊ መጠቀም ጀምሬያለሁ አሁን ማለት ነው። በፊት አይኔ እንደዚህ አልነበረም፣ ትንሽ ብዥ ይልብኛል አይኔ ማለት ነው። ስለዚህ እኔ የተጠቀምኩትን ነገር ነው በብዛት የምነግራችሁ። በዛ ላይ ደግሞ ነጭ ሽንኩርት የምታበዙ ከሆነ ኪሎግራም ራሱ ይቀንሳል የሰውነታችሁ መጠን። በተለይ ደግሞ ከእርጎ ጋር እያደረጋችሁ በዛ እያደረጋችሁ ለምሳሌ ከ2 ከ3 እንዳታሳልፉ። እርጎውን ግን በዛ አድርጉና ከዚያ የዱባ ፍሬ አለ አይደለ? አረንጓዴው የዱባ ፍሬ
ትንሽ ትቆሉታላችሁ። ከቆላችሁት በኋላ ከዚያ በኋላ በማሽን ትመቱታላችሁ። በማሽን ከመታችሁ በኋላ ከዚህ ጋር አንድ ላይ 1 ማንኪያ እያደረጋችሁ እየቀላቀላችሁ በማንኪያ ትመገቡታላችሁ። በጣም አሪፍ ነገር ነው። በተለይ ደግሞ የስንፈተ ወሲብ ችግር ያለባችሁ ሰዎች፣ ያው ብዙ ሰዎች ኮሜንት ላይ ጽፋችሁልኛል። ያው እግረ መንገዴን በዚሁ ልንገራችሁ ብዬ ነው። እንደዚህ እያደረጋችሁ ተጠቀሙላለሁ። ከበተረፈ በሌላ ቪዲዮ እስከምንገናኝ ሰላም አሌይኩም።